እንደዛማ ሊሆን አይችልም። ልጄን በፍጹም ማጣት አልችልም። ሰላም ድብርትሽን ትንሽ ወፈር የሚያደርግ አሪፍ ነገር ነው የጨመርኩልሽ። ሰላም እስኪ ዝም በይ እና ቀስ በያ እኔ ላይ የሚነስጭውሻል። ወይኔ ሜላት ጉዶንኩ ማለት ነው። ወይኔ ልጄን አይሆንም፣ እንደዛም አይሆንም። ልጄን ማጣት አልችልም። ነገር ነው እንዴ መሰለኝ። እንግዲህ ሰላም ድንብላል። ኧረ ቶሎ በሉ። ቆይች ልጅ ጤነኛ ነች እንዴ? አያቴ ደግሞ ሰላም ከመጀመሩ ነው ጤነኛውን የምታውቀው። ማን ሰላምዬን አለ? እና ማንን ነው? ሜላትን ነው እንጂ። እንዴ እማዬ ደግሞ ምን ሆነች? የሆነ ነገሯማ ተናግቷል። እንዴ መስፍንን እኮ አልጋ ላይ ከሌላ ሴት ጋር ብታየው አይነት ተሳስቶ ይሆናል እንጂ አያደርገውም ነው የምትለው። እና አሁንስ መስፍንን እኔ አናግሬው ምንም እንዳላደረገ እየነገርኳት ልታምነኝ አልቻለች። አያቴ እሷም እኮ ባይኔ አይቻለሁ እያለች ነው። እሷን ተዋት እባክህ። እንዴት ሆነ ብላ ብትጠይቅ ምን ትሆናለች? እኔ እሱን አላውቅም። ጭራሽ ማገናዘብ የሚባል ነገር የላትም። ዝም ብላ ጥድፍ ጥድፍ ነው የምትለው። አያቴ ምንም ብታደርግ እማዬ ልንፈርድባት አይገባም። ለምንድን ነው ማንፈርድባት? በጣም ብዙ መከራ እኮ ነው ያሳለፈችው። እና መከራና ችግር ጠንካራ ያደርጋል እንጂ የሰውን አይምሮ ያጠፋል እንዴ? አያቴ በቃ እማዬን ተያት። ስታብድ ዝም ብዬ ልያት? እንደዛ ነው የምትለኝ? እኔ እኮ እንደሱ አላልኩም። እና ተያት ማለት ምን ማለት ነው? ከአባዬ ጋር ያሉን ችግር በቃ ለራሷ ትተን በራሷ መንገድ ትፍታው። እንዴት ነው እንዲህ እያበደች የምትፈታው? እመኝኝ አያቴ፣ አባዬና እማዬ ተረጋግተው ሲያስቡ እንዴት ችግራቸውን መፍታት እንዳለባቸው ይገባቸዋል። ለነገሩ አንተ የሚነሱ ብጤ አይደለ? እና ታዲያ ልጅ ወላጆቹን ካልመሰለ ምኑን ልጅ ሆነ? አረ ወደ አሁን እራት ካለ የምትሰጡኝ ከሆነ ስጡኝ፣ አለዛ ግን ገብቼ ልተኛ። ምን እያደረጉ ነው እስካሁን? ይሄኔ እኮ ሰላምና ድንብላል እዛ እየበሉ ይሆናል። ሂድና ጥራቸው እስቲ። እሺ መጣሁ። ሰላምታም የለም እንዴ? ውይ ስለደበረኝ እኮ ረስቼው ነው። እንዴ ምን ሆነሃል? ዘንብዬ ነው እንዴ? ምንም አልሆንኩም ለማለት ነው እንዴ ደውለህ እንገናኝ ያልከኝ? ማለቴ ስለደበረኝ ብጋብዘኝ ብዬ ነው። ማለት ኪሴ ውስጥ ምንም ሳንቲም የለም። ብጋብዘኝ በጣም ደስ ይለኛል። እንዴ ምን እንደሆን ካሁን ንገረኝና ጋብዛለሁ። በቃ መጋበዝ ካልፈለግ በቃ እኔ ልጅ አረጋብዛለሁ። እንዴ ተረጋጋ እና እንደዛ በለኛ። እሺ የሚበላ ምን ይምጣልህ? እኔ የሚበላ አልፈልግም። ሳትበላ ችግር የለውም። ጃምቦ ከጠጣሁ በቂ ነው። ስለደወልክልኝ ግን በጣም ደስ ብሎኛል። እንዴት? በችግር ጊዜ ከአንተ ጎን መገኘት የዘውትር ምኞቴ ነበር። ለምን? አንተ እኮ በችግር ጊዜ ደርሰህ ባለቤቴን ከሞት አትርፈልኛል። ትልቅ ባለውለታዬ ነህ። እንዴ ምን አድርጌ? እንዴ ኧረ ቀስ። ጃምቦ ይገኝ እንጂ አጠጣጡ ለእኔ ተውት። እንዴ ለምን እተዋለሁ? እንኳን አልኮል ውሃ ራሱ እኮ እንደዚህ አይጠጣም። እንዴ ውሃ ደግሞ ይጠጣል እንዴ? ማለት እንዴ ውሃ እኮ የሚጠጣው ሌላ ነገር የሚጠጣ ስለሌለ ነው እንጂ ቢኖር ማን ነው ውሃን ዞር ብሎ የሚያዩ? እየቀለድክ ነው? እውነቴን እኮ ነው። እስካሁን እናስበው፣ ውሃና ጃምቦ ተመሳሳይ ሂሳብ ቢኖራቸው ማን ነው ውሃን ዞር ብሎ የሚያዩ? አረ በፍጹም ማንም ዞር ብሎ አያዩ። ምን እያልክ እንደሆነ ግን አልገባኝም። ለነገሩ ለአንተ ውሃ ዘመድ ነው፣ ምንም ብለህ አይገባም። ቆይ ግን አንተ ባለውለታዬ ነው ያልከኝ ምን አድርጌልህ ነው? ለሜላት ደም ሰጥተህ ከሞት የመለስክልኝ እኮ አንተ ነህ። መቼ? አንተ ደግሞ ቀልድ ታበዛለህ። አሁን ቢረሳ ይሄ ይረሳል። እኛ ትናንት ላይ ያደረግነውን ታሪካችንን ትናንት ላይ ነው ጥለነው የምንመጣው። ይልቅ አሁን ሌላውን ነገር ይተውትና የምር ጃምቦ አምሮኛል። ጃምቦ ይኔ ጋብዙ። ይኸውልህ መጀመሪያም እኮ ብላ ብዬ ነበር። እሺ አሁን ምን ይምጣልህ? ሆድ ያስ የሚያደርግ ነገር ቢሆን ለእኔ ሴፍ ነው፣ ይመቸኛል። እንደውም ለምን ጥሬ ስጋ አልጋብዝህም? ጋባዥ ከተገኘ ተገኝቶ ነው እንዴ? አይደለም ጥሬ ስጋውን በሬው እስከ ነቆረው ነው የምበላው። አንተ ቀልድ እኮ ያልከው። እሺ በቃ እንውጣ። አይ ጥሬ ስጋ በዚህ እንዴት አደርሽ የኔ ልጅ? እንዴት አደርሽ እማዬ? ደህና ነኝ።
በሰላም ነው ግን እስካሁን የተኛሽው? ምን አውቃለሁ። አያቴ ስትነሳ ራሱ እኮ አልሰማኋትም። ትናንት ደክሞሽ ነበር መሰለኝ። ለነገሩ አዎ፣ ከአባዬ ጋር ትንሽ በእግራችን ተንቀሳቅሰን ነበር። እሱ መሰለኝ ያደከመኝ። ቁርስ አቀራርበን እኮ ከወንድምሽ ጋር እየጠበቅንሽ ነው። ነይ እንሂድ። እሺ እማዬ፣ ልብስ ግን መቀየር አለብኝ። እሺ ትችያለሽ። እኔ የምልሽ ሀኒዬ። አቤት እማዬ። ወደ ደሴ ልትሄጂ እንደሆነ ሰማሁ። ምን? እንዴት? እውነት ነው አይደል? አይ ሀኒዬ አትዋሽኝ። አዎ እውነት ነው። ማለቴ እውነት ነበር። ቆይ ግን ምን አድርግሽ ነው ትተሽኝ የምትሄጂው? እማዬ እኔ እኮ የምሄደው እስከ መጨረሻው አይደለም። አይ የምትመለሽ እንኳን አይመስለኝም። እንደዛ አይደለም እማዬ። እኔ እኮ ምንም ነገር ልነግራችሁ ያልፈለግኩት እንደማትረዱኝ ስለገባኝ ነው። ሀኒዬ ያጎደልንብሽ ነገር ግን አለ? እማዬ እንዴት እንደሱ ትይኛለሽ? እኔ እኮ ምንም ነገር ጎሎብኝ አያውቅም። ታዲያ ካለጎደልንብሽ ለምን ትሄጃለሽ? የእኔ እርዳታ የሚያስፈልገው አንድ መልካም ሰው አለ። እንዴት? ከደሴ የመጣ ልጅ አለ እና እሱን ጸበል ማጸበል አለብኝ። ለምን? እማዬ ልጁ ራሱን አይደለም ጸበል መግባት ያስፈልገዋል። እና ታዲያ ለምን ቤተሰቦች ያስቡትም? ጓደኞቹ ሲነግሩት አልሰማም። ልክ እኔ ስነግረው ግን በአንድ ነው የተስማማው። ሀኒዬ እየዋሸሽ ነው አይደል? ለምን ዋሻለሁ እማዬ? አላውቅም። ብቻ ከዚህ ቤት ለመውጣት ሰበብ ስለምትፈልጊ ለዛ ነው ደሴ ለመሄድ የፈለግሽው። ይሄ ቤት አይደል እንደ እማዬ? ለምንድን ነው ቤቴን ለቅቄ ለመሄድ ሰበብ የምፈልገው? የኔ ልጅ ምናልባት ልጅ ይህን ነገር እያሰብሽ እንጂ። ምንድን ነው እማዬ? ለ16 ዓመታት እኮ ተቀብሬ መቃብር ውስጥ ነበርኩኝ። አንቺ ወደዚህ ቤት ስትመጪ እኮ ነው ከመቃብር ውስጥ ፈንቅዬ የወጣሁት። ምን እያልሽ ነው እማዬ? አንቺን በማጣት 16 ዓመት ሙሉ ተቀጥቻለሁ። እባክሽ አንቺን በማጣት ሌላ የቅጣት ጊዜ አትጨምሪብኝ። እሺ እማዬ፣ በቃ ወደ ቁርስ እንሂድ። በጣም ጥሩ ነይ። በቃ የኔ ልጅ ማሚ እስከዚህ ሰዓት መቼ ወይስ ማታ በተናገርኩት አዝሞብኝ እኔስ እንደው ጠርጎ የተናገርኩት። እሺ አሁን እንዴት ብሎ ነው የሚበላል? እንደፈረደብኝ ልፈልገው እንጂ ምን ምርጫ አለኝ? አሲር የስራን ይስጥ ደግሞ ያጓደኘው ይጠፋ። እስኪ ሄድና ልፈልጋቸው እንደፈረደብኝ። ነገሮችን አሉ እዚሽ ቅርብ ቤተክርስቲያን ሄደሽ እራስቱ በዛ ላይ ረሃቡ ለሆድሽማ ማን ብሎሽ? ይልቅ ሰው የለም እንዴ? ምን አውቃለሁ ብለሽ ነው አያቴ? እማዬ ወይ ጉድ! ሀና ምናሴ እንዴ ጉድ ፈላ። ማንም የለም እንዴ? አንቺ ደንብላል። እማዬ ማንም የለም መሰለኝ። የት ሄዱ? እኔ ምን አውቃለሁ አያቴ። ደግሞ ሀናን በጧት ቤተክርስቲያን እንሂድ ያልሻት ለምንድን ነው? ደክሟት ነበር መሰለኝ። ራሷን ስታደበር የተኛችው። ለነገሩ ትተኛበት እንጂ ጸሎት ምን ያደርግላታል? እሱ ደግሞ ምን ማለት ነው? መቼም በዚህ ሰዓት የወጣት ሴቶች ጸሎት ምን እንደሆነ በደንብ ታውቂያለሽ። ምንድን ነው ደግሞ? ባልስጠኝ የሚል ነው። ወሬኛ። ታዲያ ከሀና እንቅልፍ ጋር ምን ያገናኘዋል? ብታዩ እኮ ባሏ ወይኔ አስትዬ በስመ አብ ማለት ከመልክ መልክ፣ ከጸባይ ጸባይ፣ ከእውቀትም እውቀት፣ እንደ አያቴ ከሀብት ራሱ ሀብት፣ በቃ በሁሉ ነገር የታደለ እኮ ነው። የማን? ያንዬ ባል? አዎ ምንም የሚወጣለት ነገር የለም። ድሮስ ቢሆን ሀናን የመሰለች ልዕልት የማንም ልክስክስ የሚወስዳት መስሎሽ ነበር? እንዴት? ሀንዬ ምንም ቀረሽ የማትባል ልዕልት እኮ ነች። እንዴት? ከኔ እንድትበልጥ ነው አንቺና ሀና ልትወዳደሩ ማለት? እኔ ከሀና ጋር ለመወዳደር ምን ያንሰኛል? አንቺ እኮ ውበትሽ ምላስሽ ነው። ሌላው ምን ነገርሽ ነው ከሀንዬ ጋር የምታወዳድሩ? ቆይ አያቴ እኔ ነው ምላስሽ የምትይ? ምን ነው ታዲያ ምላስሽ ረጅም አይደል እንዴ? ምን አይሆና መልኬ ግን ከሀና ያንሳል። ኧረ እንዴት ብሎ ያነሳል? አንቺን ለመፍጠር እኮ በጣም ረጅም ጊዜ የፈጀበት። ሙድ እያያሽብኝ መሆኑ ነው። ምን ሙድ ይዝብሻለሁ? ከነሽና ይልቅ ድንብላል ድረስ እና አትቆጭኛ። እንዲህ ነኝና አስቴር ተነሽ አልኩሽ እኮ።
አስቱ እኔም እኮ ሰው ነኝ፣ ይደክመኛል። አንቺ ልጅ ነገርኩሽ እኮ ተነሺ። ወይ አስቱ ጨጓራዬን እንደው በነገር ልትልጠው ነው እንዴ የተነሳችው? እርግብ ጥያቄ ይፈልግሻል። ተከለከል ዞር በል። እንዴት ነህ ምናሴ? እርግብ እንዴት ነሽ? አለው እንዴት ነህ? ደህና ነኝ ይመስገን። አንቺ እንዴት ነሽ? እኔ በጣም ደህና ነኝ። ዛሬ ከየት ተገኘ? ከዚሁ ነው። የእስር ቤት ኑሮ እንዴት ነው? እንደናንተ ቤት ባይሆንም ምንም አይልም። እኛ ቤት ኑሮ ይመች ነበር ማለት ነው? እናንተ ቤት የገባሁበት መንገድ ትክክል ስላልነበረ ትንሽ ሰቀቀን ነበረው እንጂ የእናንተ ቤትማ በጣም ምቹ ነው። እንደሱ ነው ብለሽ ነው? ለማንኛውም ይሁን። አንተ ግን እንዴት ነህ? እኔ ምንም አልልም። ይልቅ ምን አዲስ ነገር አለ? ምንም የለም። እንዴ ዝም ብሎ ነው ያሰሩሽ ማለት ነው? ዝም ብሎማ እንዳላሰሩኝ እኮ ታውቃለህ። ማለቴ ፍርድ ምናምን የሚባል ነገር አለ ብዬ። እሱም ቢሆን ገና ነው። ለምን? ፖሊሶቹ መረጃ መሰብሰብ አለባቸው። እስከ መቼ? እሱን አላውቅም፣ ግን ምንም ቢሆን እናትህ እንደማትተወኝ እርግጠኛ ነኝ። እማዬ እባክሽ ትንሽ ጥሩ ሁኔታ ውስጥ አይደለም ያለችው። እንዴ እንዴት? ከአባዬ ጋር ተጋጭቷል። እንዴ ምን ሆነው? ያው እማዬን ታውቂያት የለ እንደዚሁ ነው። ምንም ቢጣሉ ያን ያህል ከባድ እንደማይሆን ግን እርግጠኛ ነኝ። እንዴት እርግጠኛ ሆንሽ? ቤታችሁ በነበርኩበት ጊዜ በደንብ አይቻቸዋለሁ። በጣም ነው እኮ የሚዋደዱት። እሱስ ትክክል ነሽ። እኛም ተረጋግቶ ቢያስቡ እንደሚስማሙ እርግጠኛ ነን። የእነሱ ነገር አያሳስብም። አንተ ግን የምር ትጨነቃለህ ማለት ነው? እንዴ እርግብ ምን ሆነሻል? ማለቴ ይገርሙኝ እኮ ነው። ምንድን ነው የሚገርምሽ? ምናሴ ትንሽ ጊዜ እዛ ቤት ውስጥ ቆይቼ ቢሆን ኖሮ ምን እንደሚፈጠር አላውቅም። ማለት እውነቱን ልንገርህ። የምን እውነት? እስኪ ንገሪኝ። ለአንተ የሰማኝ የነበረው ስሜት ግራ ያጋባኝ ነበር። ማለት አልገባኝም ለማለት ነው። እርግብ እኔ አልገባኝም። አለ አይደል ለፍቅር ምናምን እመኝ ነበር። አሁን ግን ሁሉም ነገር ረስቼዋለሁ። እርግብ እየቀለድሽ? የምሬን እኮ ነው ምናሴ። እናንተ ቤት በነበርኩበት ሰዓት ለአንተ የሰማኝ የነበረው ስሜት ከማንም በላይ ነው። ታውቃለህ፣ ከሁሉም በላይ አንተ ቀርቤሃለሁ። እንዳልልሽ ምንድን ነው? አልፌ ልትሄድ ነው? አዎ። ምን ነው? ምን ነው አሲር? ወመዲ ጆሮ ነው ስለ አሲር ምንድን ነው የምትቀልደው? አይ አልቀልድም። ከጧት ጀምሬ እኮ አንተኑ ስፈልግ ነው። ለምንድን ነው የሚፈልጉ? ልጄ ስለሆንክ ነው። ማን? እኔ ነኝ እርሶ ልጅ አይደለህም እንዴ? ልጆት በሆንማ በዛ ምሽት ስወጣ አትሂድ ብሎ ይቆጡኝ ነበር። ቂም ይዘህብኝ ነው ማለት ነው? እኔ ምን አስያዘኝ? ይኸውልህ አሲር፣ እኔ እኮ አንተ ትክክል አይደለህም ለማለት ፈልጌ አይደለም እንደዛ ያልኩት። በቃ ይኸውልህ አሲር፣ አንተ አንዬን ከማንም በላይ ታውቃታለህ። ተሳስተሃል እያልኩም አይደለም። ሐሰት ካልተናገርኩም ታዲያ ለምንድን ነው የዚያን ያፋፌን ያሉኝ? እንግዲህ ምን ላድርግ ብለህ ማለትማ ሀንዬ ስለምታዝንብኝ ነው። እኔ ግን አላሳዝንም አይደል? እንደሱ አይደለም። ሀና በእናንተ ላይ አይደለም በእኔ ላይ ራሱ ተለውጣለች። ይህ ስሜት ደግሞ እሷ እንዲሰማት አልፈልግም። እኔ አባቷን እንደታዘብኳት ሌላ ሰው እንዲታዘብብኝ ደግሞ አልፈልግም። እንደዛ ከሆነ ጥሩ። እርሶም አባቴ አይደሉም፣ እኔም ልጆት አይደለሁም። አሲር፣ ችግሯን ሁሉ የሚሸፍኑላት የእርሶ ልጅማ ሀና ናት። በቃ አንተ ልጅ ጤና የለህም እንዴ? አሁን ምንም እንዳያስቡ ሀብታም አባት ስላገኘው ጤና ባይኖረኝ ራሱ ያሳክመኛል። እየቀለድክ ነው እንዴ? የምን አባት? ያው አባት ነዋ። በቸገረኝ ጊዜ ከጎኔ የሚቆም ከልቡ የሚወደኝ አባት ነው። ከየት አገኘ? ፈጣሪ ጣለልኝ። ቆይ ማን ነው? ያን አባት ነዋ፣ አቶ መስፍን። እንዴት እንደሚወደኝ አይጠይቁኝ። አሁን ራሱ ወደ እርሱ እየሄድኩኝ ያስቆሙ። አንተ አሲር አትቀልድ። አባቴ ከሰማሁት ጥሩ ነገር ስለማይፈጠር አሁን ይረጋጉ። አሲር እያስፈራራኸኝ ነው። ሰላም ቢውሉ ይሻሉታል። ና አሲር፣ አንተ አሲር አትመጣም? ጠጋ እንዴት ነው መስፍን?
እዚህ ድረስ ፈልገሽኝ ስለመጣሽ በጣም ነው ደስ ያለኝ። ኧረ እባክህ እውነቴን እኮ ነው። አሁን እኔ ለቀልድ የሚሆን ጊዜ የለኝም። እሺ ታዲያ ለምንድን ነው የመጣሽው? ስለተፈጠረው ነገር እንድታስረዳኝ እፈልጋለሁ። እንዴ ስለምኑ? መስፍን አትቀልድ በእናትህ። ይኸውልሽ ሜሉ ምንም የማስረዳሽ ነገር አባዬ እኮ ነው እሱ። እንዴ ምን እንዴት አለው? በቃ ምንም የማስረዳሽ ነገር የለም። መስፍን ሜላት ያየሽውን አይተሻል አይደል? እና ያየሽው ነገር ነው። አባባ ይባላል። እንዴት ማለት ምን ማለት ነው? ስለዚህ ያየሁት ነገር እውነት ነው ማለት ነው? አዎ እውነት ነው። እና እንዴት እማዬን ተዋሻታለህ? እንዴ ደግሞ ምን ብዬ ዋሻው? ምንም እንዳላረክ ያልነገርካት እሷ ባይን ስላላየች ነው? እንደሱ አይደለም ሜላት። ምን ማለት ነው ደግሞ እንደሱ አይደለም ማለት? በቃ እንደሰማሽ ምንም ማለት አይደለም ብዬ ነው። ቆይ ግን አንተ የኔ መስፍን ነህ? እስኪ ገምች። መስፍን ሜላት እስቲ ቀስ ብለሽ አውሪ። ቆይ እንዴት ነው ቀስ ብዬ የማወራው? ምንም የማላውቅ መስፍን እኮ ነው የሆንክብኝ። ሜላት የምታውቂው መስፍን ያን የጠረጠርሽው ቀን የገደልሽው። ምን እያልክ ነው? ሜላት አንቺ የምታውቂው መስፍን ምንም ነገር እንደማያደርግ ጠንቅቀሽ ታውቂያለሽ። እና አስረዳኝ ታዲያ። ይኸውልሽ ሜሉ ፍቅራችን የገነባነው እኮ በመተማመን እንጂ ተነጋግረን በመግባባት አይደለም። አሁን ተነሽና እንሂድ። ወዴት ነው? ተነሽ፣ የምንሄድበት ቦታ አለ። መስፍን ምን እያደረግክ ነው? ሜሉ ተነሽ እንሂድ። ወዴት ነው የምንሄደው? መስፍን የምንሄድበት ቦታ አለ። ነይ እንዴ መስፍን ነይ ሜሉ። ወይኔ አስቱ ግን ምን ሆንሽ? ምን ብለሽ ነው እዚህ ያመጣሽኝ? ይህን ምላሽን ላሳስርልሽ ነው። አስቱ ጭራሽ ትቀልጅብኛለሽ። እስኪ ዝም በይ ሰላም። አሁን ባልጠፋ ሰው እርግብን መጠየቅ ምንድን ነው ጥቅሙ? ኧረ ተይ ሰላም ዝም በይ። ሰው ይታዘበናል እኮ። ዛሬ ደግሞ ቤተሰቡ ውሎ ሁሉ እዚህ ምን ማለት ነው ደግሞ? ደህና ነሽ? እኔ አለው። እንዴት ነሽ ማማ? ደህና ነኝ። ደህና ከርመሻል? አለው። ሰላምዬ እንዴት ነሽ? ኧረ እባክሽ ምንድን ነው ደህና መሆኔ በዚህ ልክ አሳስቦሽ ነው? ዝም ብለሽ እግዚአብሔር ይመስገን ብትይ ምን ትሆኛለሽ? ታያት ማማ ችግር የለውም። ለነገሩ የሰላም ነገር የታወቀ ነው። እብድ ነሽ እያልሽኝ ነው? እና ይልቅ ለእኔ ይቅርታ አደረግሽልኝ? ምን አድርገሽ ነው? ምናልባት እኮ የእግዚአብሔር ቸርነት ባይኖር ኖሮ ገድዬሽ ነበር እኮ። አሁን ይችን ልጅ ነው ልንጠይቃት የመጣ ነው? አንቺ ልጅ እስኪ ዝም በይ። ስታስጠይቅ ሆንሽ። ይኸውልሽ የእኔ ልጅ ያለፈው አልፏል፣ አትጨነቂ። አመሰግናለሁ። ደግሞ ዛሬ በህልማችሁ ቤታችሁ ውስጥ ሳልታያችሁ አልቀርም። እንዴት ራሴ መጥቶ ነበር። መቼ? ዛሬ ነዋ። ልጠይቅሽ ነው የመጣሁት ብሎ እኮ እዚህ ቆይቶ ነው የሄደው። ምንም ቢሆን እኮ ሜላት ከዚህ ወጣችሁ በአንቺ ምክንያት ነው። እኔ ምንም አላደረኩላትም፣ ስራዋ ነው ያወጣት። ብቻ አንቺ በቅርቡ ከዚህ ትወጫለሽ ብዬ አምናለሁ። እግዚአብሔር ያውቃል። እኔ ግን የምጸልየው መቼ የሚሆን ከዚህ እንዳትወጪ። አንቺ አንገት ጥፊ። ምንድን ነው የምትታገሉት? እኔ ጋር ውስጧ ንጹህ ነው። ይልቅ ምንም ነገር የለም። ሁሉም ነገር እንዳለ አይዞሽ። እሺ ማማ፣ በጣም ነው የማመሰግነው። አሁን ምንድን ነው ማድረግ ያለብኝ? ከኤልያስ ጋር ወደ ደሴ ልሂድ ወይስ እዝራን ላስቀድም? ቆይ ለምን እዝራን ይዤ ወደ ደሴ አልሄድም? አየህ እንደዛማ አይሆንም። እዝራን ኤልያስ አወቀው ማለት ተጋደሉ ማለት ነው። እዝራም ከኤልያስ ጋር ያለኝን ግንኙነት ካወቀ ጥሩ አይሆንም። ግን እኔ ከኤልያስ ጋር ምን አይነት ግንኙነት ነው ያለኝ? መቼም ኤልያስ ወደደኝ እንጂ ሌላ ነገር አላደረገኝ። ግን ይሄን አሁን ለእዝራ ብነግረው ያምነኛል? አየህ እርግጠኛ ነኝ አያምነኝም። እመብርሃን እናቴ ለምን አይነት ፈተና ነው አሳልፈሽ የሰጠሽው? የማልሄድ ከሆነ ለኤልያስ ለምን ቃል ገባሁለት? ኤልያስ አልሄድም ብለው ስብር ነው የሚለው። ታዲያ ይበላ እና የሱን ጤና ለማስተካከል ስል እኔ ራሴን ፍቅር መስዋዕትነት ማድረግ አለብኝ ማለት ነው። ግን እኮ ኤልያስ አይደለም ፍቅሬን ህይወቴን እንኳን መስዋዕትነት ባደርግለት ያንስበታል እንጂ አይበዛበትም። እመብርሃን እናቴ እባክሽን ከዚህ ጭንቀት ገላግኝ። ሳምባሽን ልትተፊ ነው እንዴ? እንዴ ምን አስነሳል እንዴ? አላየሽኝም ነበር? አይገርምም? አላየሁም ነበር። እኔ እኮ ያየሽኝ መስሎኝ ነበር። ቆይህ እንዴ ከመጣ? አይ ገና መድረስ። ምን ሆንሻል? ምናሴ በጣም ጨንቆኛል። ደግሞ ምን ተፈጠረ? ነፍሴ በኤልያስ እና በዝራ መሀል ተወጥራለች። ማለት
ኤልያስ ማለት ከደሴ የመጣው ልጅ ነው። እዝራ ደግሞ ፍቅረኛዬ እና ነፍስሽን በሁለት መካከል የወጠረው ምንድን ነው? ኤልያስ ወደ ደሴ አብሬው እንዲሄድ ይፈልጋል። እዝራስ? እዝራ ደግሞ አብሬሽ እመጣለሁ ካልሆነ ግን አትሄጂም አለኝ። ለምን እንደሆነ አላውቅም፣ ግን ደግሞ ከሄድሽ ስትመለሽ አንገናኝም አለኝ። አንቺ ግን ለምን ነው የምትሄጂው? ባለፈው እንዳልኩ ኤልያስ ራሱ አይደለም እና ጓደኛው ቢጠይቀውም ከእሱ ጋር ለመሄድ ፈቃደኛ አይደለም። እኔ ግን ስጠይቀው በአንድ ጊዜ ነው እሺ ያለኝ። ከዛ ግን መመለሻሽን አትልሽዋል? ጸበል እንሄድና የተወሰነ ቀን አብሬው እቆያለሁ። ከዛ ሰበብ ፈጥሬ እኔ እመለሳለሁ። እሺ ባይልስ? እሱ ቀላል ነው። እኔ የጨነቀኝ ስመለስ እዝራ እንደፎከረው ባላገኘው ብዬ ነው። እና ለእዝራ ስ የታመመው ልጅ ባላየልባት ሲል እሱ እኮ ነው እንደዚህ እያስጨነቀኛለሁ። ለምን አስጨነቀሽ? ኤልያስ በጣም ጥሩ ልጅ ነው። ከዚህ ነገር ወጥቶ ባየው በጣም ደስ ይለኛል። ግን ደግሞ እዝራንም እወደዋለሁ። በኤልያስ ምክንያት ደግሞ ላጣው አልፈልግም። እኔ እንድመክርሽ ትፈልጊያለሽ? እስቲ ምከረኝ። እኔ ሆን ሐኪምነቴን ነበረ ማስቀድመው። ማለት ሐኪም እኮ ለራሱ ሳይሆን ለታካሚዎቹ ነው የሚኖረው። አልገባኝም። ራሴ ምን እያልከኝ ነው? በደንብ ተረጋግተሽ ካሰብሽ ያልኩሽ ነገር በጣም ግልጽ ነው። እኔ ለማንኛውም ስለደከመኝ ገብቼ ይደራል። ሐኪምነትሽን አስቀድሜ ማለት ነው ማለት ነው? ምናሴ ደግሞ ችግር አለበት። ወሬው ሁሉ እንቆቅልሽ ነው። ቆይ ምን ለማለት ፈልጎ ነው ብዬ ደግሞ ልጨነቅ። ወይኔ አምላኬ፣ የተሸከምኩት ችግር አንሶ ደግሞ ሌላ ችግር ትጨምርብኛል። ያንዬ አባት እንዴት ነህ? ደህና ነኝ። መቼም ይሄ ነገር አጋጣሚ ነው አትለኝም አይደል? ምኑ? የኔ እናንተ እዚህ መገናኘታችን ነው። እሱስ አይደለም፣ ከጧት ጀምሬ ስከታተለ ስለነበር ላናግረው ነው የመጣው። ከጧት ጀምሬ ስከታተል? አዎ ከጧት ጀምሬ፣ ከሰዓታት በፊትም ከሚስት ጋር ጭምር እንደነበር ካይቻለሁ። እየተከታተልከኝ ነው የዋልከው ማለት ነው? አዎ ስከታተል ነበር፣ ግን ለመጥፎ አይደለም። ቆይ ምን ይሁን ብለህ ነው የምትከታተለኝ? ልለምንህ ነው። ምንድን ነው የምትለምነኝ? እባክህ አቶ መስፍን አሴርን ለእኔ ተውልኝ። አሴር? አዎ አሴርን። አሴር ማለት ይሄ ጆሮ የሚባለው ልጅ አይደለም እንዴ? አዎ ጆሮ የሚባለው። እና ምን አድርጌ ነው የምተውልህ? አየህ አንተ ቤተሰብ አለ፣ ልጆች አሉ፣ ሚስት አለ። እኔ ግን ሚስኪን ብቸኛ። ያንዬ አባት ምንድን ነው የምታወራው? እኔ እኮ ምንም እየገባኝ አይደለም። ሰው ማጣት ደክም ብሎኛል። ታዲያ እኔ ምን አደረኩኝ? ለምንድን ነው እንደዚህ የምትለኝ? አሴር አንተን አልፈልግህም፣ አባት አግኝቻለሁ አለኝ። ታዲያ እኮ ይሄ በጣም ደስ የሚል ነገር ነው። ይኸውልህ ሀንዬን ስትወስዷት ዝም ያልኩትና የቻልኩት ጠንካራ ነኝ ብዬ ስለማስብ ነበር። አሁንስ? አሁን ግን ደካማ እንደሆንኩኝ ገባኝ። እንዴ? አሴር ያና ምትክ ነው። ብቸኝነቴን አስረስቶኛል። እባክህ ተው። ይኸውልህ ሀንዬ አባት እንኳን ያልወለድኩት ልጅ ቀርቶ ሀንዬን ብትሆን ከእሷ ፍቃድ ውጭ አንዳችን ነገር እኔ ማድረግ እንደማልችል አስጠንቅቄ ልነግርህ እወዳለሁ። ይህንን እንኳን ላፍ ነው እንጂ የምትለው እውነታውን እንኳን አይተናል። እኔ ፈጽሞ ማንንም ሰው ከማንም የመንጠቅ ፍላጎት የለኝም። እሱ ግን አንተን መርጦሃል። ከኔ ይልቅ አንተን የተቀበለው። ለዚህ ምን እንደምልህ አላውቅም፣ ግን ደግሞ ለልጆቹ የተወሰነ ነፃነት ልንሰጣቸው ይገባል። ነፃነት ደግሞ ምንድን ነው? ይኸው ነፃነት ማለትማ ልጆቹ የራሳቸውን ምርጫ እንዲወስኑ ማድረግ ይገባናል ማለት ነው። አቶ መስፍን ዝም ብለህ ለምን አልተውልህም አትለኝ? አረ እንደዛ ለማለት ፈልጌያለሁ አቶ ኖላዊ። ተወኝ እስኪ። እንኳን አሴር ትላንትና ያወቅኩት አይደለም ሀናም ረስታኛለች። ብቻ አንተ እሺ ብትለኝና ብቻዬን ባልኖር ከሰማይ ታገኘዋለህ። ይሄ ግን አቶ መስፍን ትእዛዝ አይደለም። አንድ በምቸኝነት አይምሮህ ተቆራመደ አባት ልመናም ጭምር ነው። እባክህ የሆነ ነገር ውሰዳ። አይ አያስፈልገኝም። ቻው። እሺ። ቆይ ምን አይቶ ነው እንደዚህ ያለኝ? እኔ ለጆሮ አባት? መቼም ይሄ የማይመስል ነገር ነው። ተሳስቶ መሆን አለበት።
መንጃ ፍቃድ ለመማር እያሰቡ ነው? እንግዲያውስ ወደ ሀሮት ብቅ ይበሉ። ሀሮት የመንጃ ፍቃድ ትምህርት ቤት ከንጹህና ማራኪ የመማር